ኢትዮጵያ ስልክ አስደውይ። እሺ ኢትዮጵያ ልትደውል ነው። እሺ ንገረኝ ቁጥር 13 65 33 የት ሀገር ልጅ ነህ? ጎንደር። እሺ የቤተሰብ ስልክ ነው ይሄ? በዚህ ፀሐይ ለምን ወጣህ ታዲያ? የት ነው ዋይፋይ ዘጉብህ? የት ናቸው አሰሪዎችህ? ሄሎ እንካዋራቸው። ሰላም ነው? አውራ ጆሮህ ላይ አድርገው፣ ላውድ አይደለም። ሰላም ነው? እንካ ውሃ ጠጣ። ተቋረጠብህ? ቆይ እስኪ ና ቁጭ በል እዚህ ጋር ና ቁጭ በል። ያንን ወንበር አድርገን። ሄሎ ቆይ አባትህ ናቸው? ኧረ ብራዘር ወንድሜ ቆይ አትዝጋው አንዴ፣ ጮክ ብለህ አውራው። እሺ ቆይ አንዴ እንካ አውራው። ሄሎ ተሰራም ዛሬ ነገ ጠዋት ዋይፋይ እኮ ዘግተውብኝ አልደወልኩላችሁ። አራት ደውል በዛ ደውል። እሺ በቃ ቻው። እሺ እንጀራ ትበላለህ? እበላለሁ እንዴ። እሺ ቆይ እንጀራ ታምጣ። ካርድ ለምን አትሞላ? አይ ስሪ ፋሲካ እንጀራ እና ዳቦ ይሽ ነው። እሺ ቶሎ በትንሽ ምን አልከኝ? ስንት ጊዜ ሆነ? ኧረ ቅርብ ጊዜ ነው የመጣው። አራት ወር ነው እዚህ እኮ መጣ ነበር። ፋሲካ ምናምን ታገኘኛለች እዚህኛ ሱቅ እና ፖሊስ ክሊራንስ ያለ አይዲያል ማሚ ፖሊስ ክሊራንስ ከዚህ ማውጣት አይችልም እንዴ? ተሰርቷል። ቆይ እስኪ አንዴ ሙኒት ትንገርህ እንዴት እንደሆነ። እኔው መስይዩክ አሳያቸው። ትንሽ ልጅ ነው። ትልቅ መስሏቸው ነው። ልጨምርልክ ውሃ? አረ ኢንተርኔት ልስጥክ፣ እስከዛ ተጠቀም። እሺ ቆይ ከዛ ሙኒት ትነግርሃለች እንዴት እንደሆነ። አረ አልቋልኛል እኮ ለማስላክ እኮ ነው። ብር ለካን ኢትዮጵያ የጓደኛዬ ወጥቶለታል። ምን እኔ ብቻ ተቃያ ቆይ እስካና የኔው አሻራ ምን ትመቻለህ መሰለኝ እኔ ሳይመስለኝ። አሁን ከዛው ነው የሚልኩልህ ከጎንደር? ኧረ አዲስ አበባ ነው። ኦኬ እዚህ ደሞዝ አሻራ የለውም ነው አንተ ደሞዝ ይከፍልሃል? እዚህ ደሞዝ ምን ነው የሚከፍለኝ? ሰው አይደለም እነዚህ ጀመር አራት ወር ሰርተን እያራዘምን ነው ቪዛ እያራዘምን። አሁን የቀረኝ ትንሽ ብር ነበረኝ ስጠኝ አንድ 800 ወር ቀርቶ ነበር አልሰጥም አለ። እንካው ምሳ እስክትበላ ድረስ ተጠቀም። የምታወራው ሰው ካለ አውራ። እሺ አይዞህ። እሺ ሁሉም ከእንደዚህ ተነስቶ ነው እንትን እንዳይሰማክ። እሺ
ይሄን ካርድ ሙላሽ ለኢትዮጵያ ከፈለክ ካርድ ሙላ። ስልክሽን ያንቺን ጻፍ የኔን እሺ እንካጣጣው አራዋሊ አራሳ እየሰራን እረፍት የለም። ለወንደሪ የምንሰራው የእናንተ ጋር ቤት እኮ እና እየወሰድን እናጥባለን። እኔ እመጣ ነበር። ኦኬ ይሄ የኔን ምንጣፍ ምናምን የሚያጥበው ለወንደሪ ቤት ነው የምትሰራው? እሱ ነው ታዲያ እንትን የሚልህ ሳዋደሉ ህንዶች ነው እና ብርህን ከልክሎክ ነው? አዎ። ስንት ብር? 800 ብር። እኔ አናግረዋለሁ። እሺ እህቴ ናት በለው። እሺ የእናቴ አባቴ ልጅ እዚህ ሞባይል ቤት ያላት እህቴ ናት በለው። እኔ አላወኩም አልሰማውም ነበር እንደመጣ ብዬ ነው ያወራዋለሁ። እሺ እህቴ ናት በለው። እሺ አንገትን እንዳደፋ። እሺ እህቴ ናት የእናቴ አባቴ ልጅ አላወኩም ነበር በለው። እሺ መቤቴ እኔ እኮ አላወኩም። እዚህ ጋር ያለው ላውንደሪ ቤት ነው።